ሴቶችና ህጻናት ላይ የሚደርሰው ጥቃት ከመቼውም ጊዜ በበለጠ በአሰቃቂ ሁኔታ እየጨመረ ነው። በዚህ አጭር ጊዜ ውስጥ ከሰሞኑ እንኳን በጣም በርካታ ጥቃቶች ህይወትን የሚያሳጡ ተገኝተዋል እና ይሄ ነገር እስከ መቼ ነው የሚለው ሁላችንንም ሊያሳስበን ይገባል። አንድ ቦታ ላይ መቆም እንዳለበት ነው። ጥቃቶች ያሉም እንደ ማህበረሰብ ቦታ ማንሰጣቸው ትንንሽ ናቸው፣ ማንንም አይጎዱም ብለን የምናስባቸው የምናሳንሳቸው ጥቃቶች ናቸው። በኋላ ላይ አድገው ወደ አስገድዶ መደፈር፣ ወደ ግድያ የሚወስዱን ለከፋን፣ ጾታዊ ትንኮሳን በተለይ ወጣት ሴቶችን ታርጌት አድርገው እነሱን የሚያጠቁ ጥቃቶች ወይም እነሱን የሚጎዱ ጥቃቶች ናቸው በኋላ ላይ የሚያድጉት። ለዛ እንደ ማህበረሰብ በጣም ትኩረት መስጠት ያለብን የትኛውን ጥቃት መፈጠር እንደሌለበት ነው። ጥቃት ስናወራ ጥቃት በየአካባቢያችን ኤቭሪዴይ እየተደረገ ያለ ነገር ነው እና የሶሻል ሚዲያ የሴቶች ታሪክ ወይም የህፃን ሴት ልጆች ተደፍሮ መገደል የሶሻል ሚዲያ ማዳመቂያ ወይም የህብረተሰቡ የሆነ ሳምንት ሆይ ሆይ ብሎ መነጋገር አይደለም። የእውነት ሰዎች ናቸው፣ ቤተሰብ ያላቸው የእውነት ሂውመን ቢንግስ ናቸው እና ከዛ መጀመር አለብን። ስለ ብዙ ሴቶች ታሪክ ከሰማን በኋላ ተጠይቀናል። በየሶሻል ሚዲያዎች ሆናል፣ ሚዲያዎች ሪፖርት አድርገውታል። ነገር ግን የአንድ ሰሞን ብቻ ውትወታ ወይም ደግሞ የአንድ ሰሞን ብቻ የፍትህ ጥያቄ ሆኖ የቀረው ነገር ግን አሁን ግን በየቀኑ ኦልሞስት የሴቶችን ግድያ፣ አስገድዶ መድፈር እየሰማን ነው። ዛሬ ስለ ፍትህ ሲጮሁ የነበሩ ፍትህ ሲጠይቁ የነበሩ ሴቶች ነገ ተገድለው የምንሰማበት እና ደግሞ ለእነሱ ፍትህ የምንጠይቅበት ሁኔታ እየመጣ ነው እና እስከ መቼ ነው ዝም የምንለው? መቼ ነው ይህንን ነገር በቃ የምንለው? አንድ ላይ ተባብረን መቼ ነው ለፍትህ የምንነሳው? ይህን ጥቃት እስከ መቼ ነው ዝም ብለን? መንግስትስ ምን እያለ ነው? የሴቶች ሰብአዊ መብት ይሰማኩስ ምን እያለ ነው? ሴቶች ጥቃት በጣም እየበዛ ነው ያለው እና እንዴት እንየው? እስከ ቤታችን መጥቶ እያንዳንዳችን ቤት እስኪመጣ ነው የምንጠብቀው? እገታው አለ፣ መደፈሩ አለ፣ መደብደቡ አልፎ ደግሞ በጣም አሰቃቂ የ5 ዓመት የ8 ዓመት ልጅ እየተሰቀሉ ጫካ ወስደው እየተሰቀሉ የሚገኙበት ላይ የሆነ ያለ ነው። በጋራ ድምፅ ሆነን መብታችንን እናስከብር። ይህን ሌላ በሃይማኖት አባቶችም ሆኑ ትምህርት ቤቶችም ሆኑ በየቦታው ሁሉም የማህበረሰብ አካል ለዚህ ጉዳይ መከላከሉ ላይ መስራት እንዳለበት ነው ማሳሰብ የምፈልገው። በተለይ የሃይማኖት አባቶች ቤተሰብን እንደዚሁ በተጨማሪ የልጆችን ሁኔታ ወጣቶችን እንደዚሁ እንዲሳተፉበትና የአመለካከት ለውጥ እንዲመጣ ማስተማር፣ ማሳየት፣ መከላከል ይጠበቅብናል ብዬ አስባለሁ። ካለበለዚያ ጉዳይ እያንዳንዳችን ላይ የሚመጣ እዚህ ጥቃት ላይ የሴቶች ጥቃት ላይ አስተዋጽኦ እንዳለን ነው። ስለዚህ ቆም ብለን እንደ ማህበረሰብ እንደ ኢትዮጵያዊ ራሳችንን መጠየቅ አለብን። ምን እያደረግን ነው? ለምንድን ነው ይህ ነገር እየተበራከተ የመጣው? የኔ አስተዋጽኦ እንደ ግለሰብ ምንድነው? እንደ ማህበረሰብ ምንድነው? እንደ አክቲቪስት ምንድነው እያልን አይ ቲንክ በጣም አሁን ወሳኝ የምንላት ሰዓት ላይ ደርሰናል። ራሳችንን ወደ ውስጥ ገብተን ጠይቀን ባህል የምንለው ወይም አስተሳሰብ የምንለውን ነገር ኮምፕሊትሊ መቀየር አለብን። ምክንያቱም ሴቶች መገደልና የሴቶች መደፈርን የሚያበረታታ ባህል እንዳለን እነዚህ የሚፈጠሩት ሁኔታዎች የእሱ ምስክር ናቸው ማለት ነው። ስለዚህ የኛ ባህል እንደዚህ ነው፣ የኛ ባህል ቆንጆ ነው የሚለውን ትተን መጥፎ የሆኑትን ባህሎቻችንን ኢንክሉዲንግ የሴቶች ልጆችን መደፈር፣ መገደል፣ እንደዚህ አጸያፊ የሆኑ ነገሮችን የእውነት የምንጸየፍ ከሆነ ሶሻል ሚዲያ ላይ የሆነ ሳምንት ሆነን የምንጮህበት የውሸት ሳይሆን እውነታዊ የሆነ ይህንን በየቀኑ በምናደርገው ተግባራችን ላይ ይህንን ማስመስከር መቻል አለብን። በቃ ጥቃት በቃ ማለት አለብን። ሁሉም አካል ከመንግስት ጀምሮ ማህበረሰብ፣ ቤት ውስጥ አስተዳደግ፣ ሴት ልጅን ብቻ የት ገባሽ የት ወጣሽ እያለ ፖሊስ የሚያደርግ ማህበረሰብ ብቻ ሳይሆን ይህንን ጥቃት የሚያደርሰውን ወንድ ልጅ የት ገባ ምን ዋልክ የሚል ማህበረሰብ መፍጠር አለብንና ይህንን ማህበረሰብ የተሻለ ማህበረሰብ ለሴቶች ለኢትዮጵያኖች እንፍጠር የሚለው መልዕክት ነው ማለት ፈልገው። አመሰግናለሁ።